ከሰው ጥሩ ነገር ከመጠበቅሽ በፊት ጥሩ ነገር ስሪ እስቲ። ስሚ አንቺም የዚህ ቤት እንግዳ መሆንሽና እኩል መግባታችን አትርሺ። እና አብረን ስለገባን አብረን እንወጣለን እያልሽኝ ነው? አይ ከኛ ፊት እንደገባ ሰው ክፉ መነጋገር ጥሩ አይደለም። ናዲ እባክሽ ከዚህ ሌላ ቦታ ይዘሽኝ ሂጂ። እሺ እኔ ልጅ ነው ወደ ክፍልሽ ልውሰድሽ። ሰዎች ቤሊን ማስታወስ ቻለች። ሁኔታዋ እንደዛ ነው ማለት እንዲህ ባንዴማ ሊሆን አይችልም። ሆነ እንጂ ዶክተሯ እንደዚህ አይነት ነገር ከስንት አንዴ ሊከሰት እንደሚችል ነግራኛለች። ወይኔ ጄሪ ተበላሽ። ጉድ የኔ ልጅ አጠገብሽ ሆና ስታስመስል የነበረች ጄሪ ነች። እሷ ነች የጣለችሽ? አዎ እናቴ ምን አይነት ጨካኝ ሰው ናት። ታውቂያለሽ ልጄ፣ እኔ ግን ውስጤ ነግሮኝ ነበር። በተደጋጋሚ ጊዜ ልጅ ያለ ምክንያት እንደዚህ ያልሆነችም ስል ነበር። አዎ እናቴ አብረን ክፍል አውርተን ስንወጣ ጠርታኝ ነበር። ስዞር የተፈጠረውን ግን ማሰባችሁ የኔ ጸሎት የት ሄዶ? አሁን ግን ደህና ነሽ? አዎ እናቴ በእነዛ ክፉ ሰዎች ልክ እንዳንቺ አይነት ንጹህ ልብ ያላቸው ሰዎችም አሉ። የኔ ልጅ የማንም ኃጢአት ማንንም